አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና ተከበራችሁ ውድ ፍርቃን ሚዲያ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? አላህ ሰላም እዝነት ረህመት አይላችሁ ውድ ቤተሰብ። ዛሬ የሰራሁት ለየት ያለ የቺዝ ኬክ አሰራር ነው ማለት ነው። እናንተ በፈለጋችሁት ማድረግ ትችላላችሁ። አሰራሩን ደግሞ እስከ መጨረሻው ተከታተሉት ማለት ነው። ቪዲዮ ሰርቻለሁኝ። እንደዚህ ሆኖ አልቋል ማለት ነው። እስኪ አብረን እንቆርጠዋለን ያለው እናያለን ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። አሰራሩን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በዚህ መልኩ ቆራርጫለሁ ማለት ነው ቤተሰብ። እስኪ አንዷን እናወጣና እናየዋለን። ምን ይመስላል ውድ ቤተሰቦቼ? ሰብስክራይብ ላይክ አድርጉ ማለት ነው። ሰላም ሰላም ውድ ቤተሰቦቼ፣ ዛሬ የምሰራው ቺዝ ኬክ ነው ማለት ነው። አንድ ዘባድ አለኝ። እዚህ ደግሞ ሀሊብ ኒዶ፣ ይሄ ደግሞ ድሬሞቭ ነው ማለት ነው። ክሬሙ አንድ ግሽታ አለኝ። ጅብን ኪሪ፣ ዝብዳ፣ ሀሊብ ንስራ ወይም ደግሞ ሀሊብ ማህላ፣ ብስኩት ሻሂ አለኝ። አሁን ወደ አሰራሩ እንሄዳለን። እንደምታዩት ነው ውድ ቤተሰቦቼ፣ ብስኩትን ፈጭቼዋለሁ ማለት ነው። እንደምታዩት ፈጭቻለሁ። ከዛ ምንድነው የምጠቀመው? ዝብዳ አድርጌ ታታች በደንብ አድርጌ አስተካክለዋለሁ ማለት ነው። እንገናኛለን። ዝብዳው እንደዛ አቅልጫለሁ ማለት ነው። እዚህ ደግሞ ትንሽ የግሽጣ አለኝ እንዲያይዝልኝ ትንሽ የግሽጣ አድርጋለሁ ማለት ነው። እንደምታዩት ነው። ያው ይቅርታ ካሜራ ለመያዝ ተመቸኝም እና ውድ ቤተሰብ እንደዚህ አድርጌ በደንብ አሽና ቺዝ ኬክ ተታይ በደንብ አድርጌ አስተካክለዋለሁ ማለት ነው። እዛ እንገናኛለን። እንደምታዩት ነው ውድ ቤተሰቦች፣ እንደዚህ በደንብ አድርጌ አስተካክለዋለሁ ማለት ነው። እዚህ ደግሞ አንድ ዘባድ አደርጋለሁ። ከዛ ደግሞ ሀሊብ ኒዶ ማለት ነው። ሁለተኛው ጠበቃ ነው። እንደዚህ አድርጌ ሀሊብ ኒዶ አድርጌ ፈጭቼ እንገናኛለን። ሀሊብ ኒዶ ጋር ጥቂት ቫኒላ አረጋለሁ የኒዶውን ጣዕም እንዲያስወግድልኝ ማለት ነው። ከዛ ምን አደርጋለሁ? ስኳር አደርጋለሁ። ቤተሰብ እኔ የምጠቀመው 2 ፊንጃል ነው። በጣም ስኳሩ እንዲበዛ አልፈልግም። ስኳር ነው ማለት ነው። ዘባዴ፣ ቫኒላ፣ ሀሊብ ኒዶና ስኳር እንደምታዩት ነው። ይሄን ፈጭቼ ጨርሻለሁኝ። ሀሊብ ኒዶ ከዛ ይሄንን አድርጌ ፍሮን አስገባለሁ። ፍሮንም ማስገባው ተላይ እንዲቀነብር ያክል ብቻ ነው ውድ ቤተሰብ። በጣም እንትን እንዲጠቁር አይደለም፣ ትንሽ በቃ እንዲያዝ ያክል። ከዛ ሁለተኛውን እንሰራለን። ከላይ የማደርገው ከላይ የማደርገው እድባግሽ ለነዘ ያው ባንድ እጅ ካሜራ ይዤ ከዛ ጅብን ኪሪ 5 ሀባ ነው የተጠቀምኩት። እናንተ ያላችሁ መጠቀም ትችላላችሁ። ይሄ ስላለቀ የተፈታ ነው የተጠቀምኩት። እዚህ ደግሞ ሀሊብ ማህላ አለኝ። እነዚህን ሁሉንም ባንድ አድርጌ በደንብ አድርጌ ፈጫዋለሁ ማለት ነው፣ ክሬም እስከሚወጣ ድረስ።
ከዛ ውድ ቤተሰብ እኔ ቾክሌት የለኝም። ከለሩን የተወሰነ ለመቀየር ትንሽዬ ከዚህ ትንሽ ካፌ እጠቀማለሁ ማለት ነው። እንደዚህ ሆኖልኛ ውድ ቤተሰብ እከፍልና ከዛ ካፌ ደግሞ አደርግበታለሁ ማለት ነው። የተወሰነውን ካፌ አደርጋለሁ። እናንተ ሾኮላጣ ትዊክስ ያላችሁን ነገር መጠቀም ትችላላችሁ። እኔ ስለሌለኝ ያው ካፌ ነው ያለው። ይሄንኛው እንደምታዩት ክሬማ ከለር ሰጥቶኛል ቆንጆ የሆነ እኔን ካፌ አደርግበት ነው ማለት ነው። እንደምታዩት ነው ውድ ቤተሰብ ተያይዞልኛል። ተላጅ አስገብቼ ትንሽ እየተቀዘቀዘ በኋላ ከዛ ከለር እንዲሰጠኝ ይሄን ነው የማደርገው ማለት ነው። ንስካፌ ያደረኩበትን አደርጋለሁ። ከዛ ትንሽ ፍሬዘር መግባት አለበት እንዲያያዝ ያክል እንደዚህ ታስገባው እያያዛል። ከዛ ከነጩ አደርጋለሁ መልሼ ተክሬሙ ከለሩ ራሱ በጣም ነው የሚያምረው። ከዛ ከነጩ አሁን ቀስ ብዬ አደርግበታለሁ ማለት ነው አብሮ እንዲቀዘቅዝልኝ ፍሬዘር። ከዛ ይሄ ቀረኛው ውድ ቤተሰብ ይሄን ከላይ መጨረሻ ላይ ነው የማደርገው። ከለሩ ክሬም ከለር ይሆናል ማለት ነው። ፍሬዘር አድርጎ ነው እንዲቀዘቅዝ። የዛሬው